ሰላም የአንቲፓስቲው ቤተሰቦች ወንድማችሁ ድርሻዬ ነኝ። ዛሬ ደግሞ እግዚአብሔር በሮሜ ምዕራፍ 8 ላይ ያለን አንድ ሐሳብ ያስተምረናል። ይህ ሐሳብ አንድ ክርስቲያን በሕይወት ዘመኑ እንዲከውነው ከተሰጠው ተግባር በቀጥታ የሚያያዝና ከክርስቶስ ኢየሱስ ጋር አንድ ከመሆን ጋር የሚያያዝን አንድ ሐሳብ እንመለከታለን። ይህም ሐሳብ ምንድነው? በሮሜ ምዕራፍ 8 ቁጥር 13 እንደዚህ ይነበባል። እንደ ሥጋ ብትኖሩ ትሞታላችሁና ክፉ የሆነውን የሥጋ ሥራ ግን በመንፈስ ብትገድሉ በሕይወት ትኖራላችሁ የሚል ሐሳብን ጳውሎስ ለሮሜ ሰዎች ይነግራቸዋል። ይህም ደግሞ አንድ ክርስቲያን በሕይወት ዘመኑ ከኃጢአት ጋር ጠበኛ በመሆን ኃጢአትን በመግደል እንዲኖር የተሰጠው ትእዛዝ ነው። በእንግሊዝኛው ሞርቲፊኬሽን ብለን የምንጠራው ቪቪኬሽን የሚባለው ወይም ለአዲስ ሕይወት መመላለስ ከመጀመሩ በፊት ከኃጢአት ጋር ያለብንን ጽኑ ተጋድሎ ለማስረዳት ጳውሎስ የሥጋን ሥራ ብትገድሉ በሕይወት ትኖራላችሁ የሚልን ሐሳብ ይነግራቸዋል። ይህ ማለት ኃጢአት በጨለማ ውስጥ የሚበረታ የሚኖር የሚስፋፋና የአሮጌው ሰው ማንነት በቀጥታ ተያያዥነት ያለው ሲሆን አንድ ሰው ግን በጌታ በኢየሱስ ክርስቶስ ካመነ በኋላ ወይም ያ እምነቱ ከክርስቶስ ጋር አንድ በመሆን ወይም ዩኒፋይ በመሆን የሚገለጥ ይህም ደግሞ ከክርስቶስ ጋር በመስቀል ላይ አንድ መሆን ሁለት ነገሮችን ይሰጣል። የመጀመሪያው ደግሞ ከክርስቶስ ጋር መሰቀል ለራሳችን እንድንሰቀልና ከአሮጌው ሰው ማንነት ሙሉ ለሙሉ እንድንለያይ የሚያደርግ የመስቀሉ ስራ ሲሆን ሁለተኛው ውጤት ደግሞ ለአዲስ ሕይወት እንድንመላለስ ደግሞ ይህንን እድል ይሰጠናል። ሮሜ ምዕራፍ 6 ደግሞ ከቁጥር 1 ጀምሮ የሚናገረው ሐሳብ አለ። እኔ ግን ለዚህ ሐሳብ የሚመቸኝን ከቁጥር 3 ጀምሮ ያለውን ሐሳብ ወስዳለሁ። ከክርስቶስ ኢየሱስ ጋር አንድ እንድትሆኑ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ጥምቀቱ ከክርስቶስ ጋር አንድ ለመሆን የተደረገ እንደሆነ ጳውሎስ ይናገራል። ቁጥር 4 ላይ ደግሞ ስለዚህም ክርስቶስ በአብ ክብር ከሞት እንደተነሳ እኛም ደግሞ ለአዲስ ሕይወት እንድንኖር ከእርሱ ጋር በጥምቀት በኩል ከእርሱ ጋር ተቀብረናል። የተቀበርነው ለአዲስ ሕይወት እንድንነሳም ጭምር ነው። አንደኛው ዓላማ ከአሮጌው ሰው ጋር ሙሉ ለሙሉ ለመለያየት የተደረገ ነው። ሁለተኛው ደግሞ ለአዲስ ሕይወት ደግሞ እንደተነሳን ጳውሎስ ያስረዳል። ስለዚህ አንድ አማኝ በሕይወት ዘመኑ ሁሉ ከኃጢአት ጋር ያለው ጥልቅ ተጋድሎ ወይም በኃጢአት ላይ እንዲያምፅ የተደረገበት መንገድ በመንፈስ እንዲሆን ደግሞ ጳውሎስ ያበረታታቸዋል። በመንፈስ ብትገድሉ የሚል ሐሳብ ያቀርባል። ስለዚህ ኃጢአቱን የምንገድለው ይሄ ምግብ በመከልከል ወይም ደግሞ ውጫዊ ባለ ስርዓት ላይ ሳይሆን ፍጹም የኃጢአት ምኞት ውስጥ ያለውን ምኞቱ ጋር ተቃርኖ ውስጥ እንድንገባ ያስተምረናል። ኃጢአት የሚለው ቃል ሃማርቲያ የሚል የግሪክ ቃል ሲሆን ይህም ቃል ዓላማን ከመሳት የእግዚአብሔርን ሐሳብ፣ የእግዚአብሔርን ዝንባሌ፣ የእግዚአብሔርን ፍላጎትና ከእግዚአብሔር ባህሪ ጋር የማይሄድ የትኛውም ጥሩም ይሁን መጥፎ ተግባር ከእግዚአብሔር ጋር የማይሄድን ኃጢአት ልንለው እንችላለን። ስለዚህ ከተቀመጠ ግብ ከሱ ውጭ የተመታ እንግዲህ አብዛኞቻችን የዳርት ጨዋታ እናውቃለን ብዬ አስባለሁ። ስለዚህ የዳርት ጨዋታ ዓላማው መሃሉን መምታት ሆኖ ሳለ በተሳሳተ ቦታ ላይ ያረፈ የተወረወረ ቀስትን ያመለክታል። ስለዚህ እግዚአብሔር ካስቀመጠልን ግብ ካስቀመጠልን ዓላማ ውጭ የተመታ የትኛውም ስፍራ እንደ ኃጢአት ሊቆጠር ይችላል። ስለዚህ ከስጋችን ተነስተን የምናስበው በዝንባሌም ይሁን በባህሪ የተገለጠ የትኛውም ውጤት በምኞት ደረጃም ያለ ይሁን በተግባር ደረጃም የተከወነ ከሆነ ከእግዚአብሔር ባህሪ ጋር የማይሄደውን ኃጢአት እንድንገድል እግዚአብሔር ይፈልጋል። ያም የሚሆነው በአለን የስጋችን ጥረት ባለን የራሳችን ችሎታ ላይ የተመሰረተ ሳይሆን በመንፈስ ቅዱስ ቁጥጥር ስር በመሆን እንደሚደረግ መጽሐፍ ቅዱሳችን እንደገና በገላትያ ምዕራፍ 5 ቁጥር 16 ላይ ደግሞ እንደዚህ ብሎ ይናገራል። እንግዲህ በመንፈስ ኑሩ ላለው የስጋንም ምኞት አትፈጽሙም ይልና እንደገና ደግሞ
ቁጥር 18 ላይ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም የሚል ሐሳብን ያነሳል። ስለዚህ አንድ ሰው ከሕግ በታች ሆኖ ወይም በኃጢአት ግዞት በኃጢአት ባርነት ውስጥ ላለመቆየት ማድረግ ያለበት በመንፈስ መመላለስ ነው። ስለዚህ የኃጢአትን ስራና የስጋን ስራ ለመግደል የሚከወነው ተግባር ሰውዬው ወይም ሴትየዋ ያመነው ሰው የራሱ ተግባር ሳይሆን በውስጡ ያለው የመንፈስ ቅዱስ አሰራር እንደሆነ ሊማር ይገባል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሞት የኛን ኃጢአት ወስዶ ወይም የኛን አሮጌውን ሰው ወስዶ ሞተ። ኢየሱስ ክርስቶስ ከኃጢአት የኛን ኃጢአት መውሰድ ብቻ ሳይሆን ከሞት ደግሞ እንደተነሳ አብረነው እኛም ስለተነሳን በመንፈስ ቅዱስ አማካኝነት ኢየሱስ የተነሳበት ያ አዲሱ ህይወት የኛ የህይወት ክፍል እንዲሆን ወይም የኛ ህይወት እንዲሆን መጽሐፍ ቅዱሳችን ያስተምረናል። ይህም ህይወት የሚጠናቀቀው ክርስቶስ ኢየሱስ የለበሰውን የትንሣኤውን አካል በመልበስ ወይም የመጨረሻው ክብር ብለን በክርስትና ህይወት ውስጥ የምንጠራው ያው መጽደቅ መቀደስና መክበር እንደምንለው ሁሉ መክበር ብለን የምንጠራው እማያልቅ እግዚአብሔርን የመምሰል ህይወት ውስጥ የክብር ህይወት ውስጥ የምንገባበት ዘላለምን ሙሉ ለሙሉ የምንለማመድበት ዓለም ውስጥ የምንገባበት ህይወት እስክንደርስ ድረስ ከኃጢአት ጋር ብርቱ ተጋድሎ እንድናደርግ መጽሐፍ ቅዱሳችን ያዘናል። እንግዲህ በህይወት መንገድ ውስጥ በተለይ ደግሞ አሁን እኛ ባለንበት ዘመን ውስጥ በብርቱ የሚፈታተነን በብርቱ የሚያስጨንቀን ብዙ የኃጢአት ጉልበትና አቅም ቢኖርም ነገር ግን ከዚህ ፍጹም የበለጠ ኃይል ግን በክርስቲያኑ ህይወት ውስጥ እንደሚሰራ መጽሐፍ ቅዱሳችን ያስተምረናል። ያንን ኃጢአት የመግደል ስራ አሁን ባለነው ዘመን የምናከናውነው በእግዚአብሔር ጸጋ የተመሰረተ በመንፈስ ቅዱስ ቁጥጥር ስር በመሆን እንዲሆን እግዚአብሔር እንዲረዳን ጸሎቴ ነው። ስለዚህ ቅዱሳን ሁላችሁም ተበረታታችሁ ይህንን ህይወት እንድትለማመዱት በጌታ ፍቅር አሳስባችኋለሁ። በቀጣይ ፕሮግራም እስክንገናኝ ድረስ እግዚአብሔር ይባርካችሁ። ተባረኩ።